ሰበር ዜና እንግሊዝ ሩሲያን አስጠነቀቀች። እንግሊዝ በአትላንቲክ የሩሲያ የባህር ላይ እንቅስቃሴ መጨመሩን ማረጋገጧን አስታውቃለች። የመከላከያ ሚኒስትሩ ጆን ሂል 3 የባህር ሰርጓጅ መርከቦች በቀጠናው በውል ያልታወቀ ተልዕኮን ማከናወናቸውን ገልጿል። በምላሹም ዩናይትድ ኪንግደም የጦር መርከቦችና አውሮፕላኖችን በቀጠናው በማሰማራት 1 ወር ለቆየ ጊዜ የሩሲያ መርከቦች እንቅስቃሴ ላይ ክትትል ማድረጓን ተናግሯል። እንግሊዝ በቀጠናው የሩሲያው ፕሬዝዳንት ቭላዲሚር ፑቲንን እቅድ የሆነውን ስውር እንቅስቃሴን በማጋለጥ አክሽፋለች ብሏል። መከላከያ ሚኒስትሩ ለፑቲን ቀጥታ ባስተላለፉት መልእክት በገመድና ቲቦ መሰረተ ልማቶችን ላይ የሚታደርጉትን እንቅስቃሴ አይተናል። እንድታውቁት የምንፈልገው በመሰረተ ልማቶቹ ላይ የጥቃት ሙከራ ብታደርጉ ምላሽ እንደሚጠብቃችሁ ነው ብሏል። በአትላንቲክ በእንግሊዝ መሰረተ ልማቶች ላይ የደረሰ ውድመት ስለመኖሩ ግን የተረጋገጠ ነገር አለመኖሩን ጠቁመዋል። በሌላ ዜና የኔቶ ዋና ጸሐፊ ማርክ ሩቴ አጋር ሀገራት በአሜሪካና በእስራኤል መካከል ከኢራን ጋር እየተካሄደ ላለው ጦርነት ሙሉ ድጋፍ አልሰጡም በሚል ከአሜሪካ ለቀረበባቸው ትችት ምላሽ መስጠታቸው ተገለጠ። ሩቴ በዋሽንግተን ዲሲ በሚገኘው ሬጋን ኢንስቲትዩት ባደረጉት ንግግር ህብረቱ የአንድ ወገን መንገድ አይደለም ሲሉ ተናግሯል። ሩቴ ይህንን ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አውሮፓውያን አጋሮቻቸው በሆርሙዝ የባህር ሰርጥ ላይ በሚደረገው ጥበቃና በኢራን ጦርነት ወቅት አሜሪካን አልተባበሩም በሚል ከፍተኛ ትችት መሰንዘራቸውን ተከትሎ ነው። ሩቴ የአውሮፓና የካናዳ ወታደሮች በአፍጋኒስታን ከአሜሪካ ወታደሮች ጎን መስዋዕትነት መክፈላቸውን በማስታወስ ህብረቱ ሁልጊዜም የጋራ መሆኑን ተከራክሯል። አንዳንድ አጋር ሀገራት ድጋፍ ለመስጠት ለምን እንደዘገዩ ሲያስረዱ ፕሬዝዳንት ትራምፕ በኢራን ላይ የሚሰነዘረውን የመጀመሪያ ጥቃት ምስጢራዊነት ለመጠበቅ ሲሉ ለአጋሮቻቸው አስቀድሞ መረጃ ባለመስጠታቸው ነው ብሏል። በአሁኑ ወቅት ግን አብዛኞቹ አጋር ሀገራት ለሎጂስቲክስ ለጦር ሰፈር አጠቃቀምና ሌሎች ወታደራዊ ስምሪቶች አስፈላጊውን ድጋፍ እያደረጉ መሆኑን ሩቴ አረጋግጧል። ይህ ሁሉ ጥረት ኢራን የኒውክሌር ጦር መሳሪያ እንዳይኖራት ለማድረግ አሜሪካ የምታደርገውን ጥረት ለማገዝ መሆኑንም ማርክ ሩቴ መናገራቸውን ቲአርቲ ዘግቧል።